አንድ የታወቀ ታሪክ አለ። አንድ ሰው ሁልጊዜ ወደ ፈጣሪ እየሄደ ጌታ ሆይ ድህነት አደቀቀኝ፣ እባክህ አንዴ እንኳን ሎተሪ እንዲደርሰኝ አድርግ እያለ ይለምናል። ፈጣሪም አንድ ቀን ጸሎቱን ሰማና ልጄ ሆይ ለመሆኑ መጀመሪያ ሎተሪውን ቆርጠህ መች ታውቅና አለው ይባላል። ብዙዎቻችን ሀብታም መሆን እንፈልጋለን። ነገር ግን የድህነትን ሎተሪ በእጃችን ይዘን የሀብትን በር እናንኳኳለን። ብዙዎች ድህነት ማለት የገንዘብ ማጣት ብቻ ይመስለናል። ነገር ግን ድህነት መጀመሪያ የሚጀምረው ከአስተሳሰባችንና ከዕለት ተዕለት ልምዶቻችን ነው። ጤና ይስጥልኝ ውድ የመርህ ቻናል ቤተሰቦች፣ ዛሬ እጅግ በጣም አስፈላጊ በሆነ ጉዳይ ላይ እንወያያለን። ጎበዝ ሰራተኛ ሆነ ግን ገንዘብ በእጅ የማይቆይ ከሆነ ወይ ደግሞ ህይወት ባለበት የቆመች ከመሰለ ምናልባት ሳታውቀው የድህነትን ቫይረሶች እያሳደግክ ሊሆን ይችላል። ዛሬ በታዋቂ ጥበበኞች ንግግር የታጀቡ በገንዘብ ብቻ ሳይሆን በህይወት ስኬት ላይ ድህነትን የሚጋብዙ 5 መጥፎ ልምዶችና መፍትሄዎቻቸው ላይ እንወያያለን። እነዚህ 5 ልምዶች እንደ ምስጥ ናቸው። ሳይታወቁን የህይወታችንን መሰረት ይበሉታል። አንዳንዴ እድል የለኝም የምንለው ነገር በእርግጥ እድል ማጣት ሳይሆን በእጃችን ያሉትን እድሎች የምናባክንባቸው መጥፎ ልምዶች ውጤት ሊሆን ይችላል። በዚህ ቪዲዮ ውስጥ የምናያቸው ነጥቦች ዝም ብለው የሚነገሩ ወሬዎች አይደሉም። በዓለማችን ላይ ስኬታማ የሆኑ ሰዎች ያለፉባቸው፣ ብዙዎችን ከታች አንስተው ወደ ላይ ያወጡ እውነታዎች ናቸው። እነዚህ ልምዶች ማወቅ ብቻ ሳይሆን ከአሁኑ ሰዓት ጀምሮ በተግባር ለመለወጥ ብትወስኑ የዛሬ 1 ዓመት የምትቆሙበት ቦታ ዛሬ ካላችሁበት እጅግ የላቀ እንደሚሆን ቃል ገባላችኋለሁ። ወደ መጀመሪያው ነጥብ ከመግባታችን በፊት አንድ ትንሽ ሆምወርክ ልስጣችሁ። ቪዲዮውን እያያችሁ ሳለ ከነዚህ 5 ልምዶች ውስጥ ራሳችሁን የምታገኙበትን ነጥብ ልብ በሉ። እናም መጨረሻ ላይ በሐቀኝነት ኮሜንት ላይ ያስቀምጡልኝ። ይህ ትምህርት ለሌሎች እንዲደርስ ላይክ፣ ሼር፣ ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የመርህ ቤተሰብ ይሁኑ። የመጀመሪያውና ድህነትን ወደ ቤትህ የሚጋብዘው ልምድ የነገ ሰው መሆን ወጥመድ ይባላል። አንደኛውና ትልቁ የድህነት ወዳጅ ነገ የሚባለው ቀን ነው። ነገ ጀምራለሁ፣ ሰኞ ጀምራለሁ፣ በሚቀጥለው ወር የተሻለ ሰራለሁ እያልን የምናሳልፋቸው ቀናት ሳናውቃቸው ወደ ዓመታት ይቀየራሉ። አብርሃም ሊንከን በአንድ ወቅት ሲናገር የነገን ኃላፊነት ዛሬን በመሸሽ ልታመልጠው አትችልም ብሎ ነበር። ስኬታማ ሰዎች አንድን ነገር ለማድረግ ሲያስቡ ፍጹም የሆነ ጊዜን አይጠብቁም። ምክንያቱም ፍጹም የሆነ ጊዜ የሚባል ነገር የለም። ነገ የሚባል ቀን ለስኬታማ ሰው የለም። ለእሱ ያለው ቀን ዛሬ ብቻ ነው። ይህ ነገ የምንለው ቃል ለብዙዎቻችን የህልም መቃብር ሆኖብናል። እስቲ ቆም ብላችሁ አስቡት። ባለፈው ዓመት ነገ ጀምራለሁ ብላችሁ የተዋችሁት ስንት ሥራ ዛሬ ላይ ትልቅ ደረጃ ሊያደርሳችሁ ይችል ነበር? ነገ ገና ያልተጨበጠ ተስፋ ነው። ትላንት ደግሞ አልፎ የሄደ ታሪክ። በእጃችን ላይ ያለው ብቸኛ ሀብት አሁን ነው። ብዙዎቻችን ሁኔታዎች እስኪመቻቹ እንጠብቃለን። ገንዘብ ሲኖረኝ፣ ዕውቀት ሲኖረኝ ወይም ደጋፊ ሲኖረኝ ጀምራለሁ እንላለን። ነገር ግን ወደ እውነታው ስንመጣ ሁኔታዎች የሚመቻቹት ስንጀምር እንጂ ስንጠብቅ አይደለም። ድህነት የሚመገበው ያመለጡ ዕድሎችን ነው። ስኬት ደግሞ የሚገነባው ዛሬ ላይ በምናደርጋቸው ትናንሽ እንቅስቃሴዎች ነው። ይህ የነገ አባዜ አእምሯችንን ካሰረው በኋላ ቀጥሎ የሚመጣው ሌላኛው አደገኛ ልምድ ለእዩልኝ መኖርና የብድር አዙሪት ይባላል። ሌላው ድህነትን ወደ ቤታችን የሚጋብዘው ልምድ የሌለንን ማንነት ለሰዎች ለማሳየት የምናደርገው ሩጫ ነው። ዋረን ባፌት የሚባል ታዋቂ ቢሊዮነር የማያስፈልግህን ነገር ዛሬ የምትገዛ ከሆነ ነገ የሚያስፈልግህን ነገር ለመሸጥ ትገደዳለህ ይላል። ብዙዎቻችን በባዶ ኪሳችን የቅርብ ጊዜ ወይም ደግሞ ውድ ሞባይል እንገዛለን፣ እንዲሁም በዱቤ ልብስ እንገዛለን። ይህ ለሰዎች ለመታየት የምንኖረው ኑሮ በመጨረሻ የኪስ ባዶነት ብቻ ሳይሆን የአእምሮ ጭንቀትም ጭምር ነው። እውነተኛ ሀብት ያለው ከሚታየው ቁሳቁስ ጀርባ ሳይሆን ካልተነካው የሂሳብ ቁጠባችን ውስጥ ነው። ይህ ለእዩልኝ መኖር የሚባለው አካሄድ ብዙዎችን ገና ሳይበቅሉ እንዲረግፉ አድርጓቸዋል። ለሰርግ፣ ለልደት ወይም ለተለያዩ የጭፍን ድግሶች ብለን የምንበደረው ገንዘብ የነገ ነፃነታችንን ዛሬ ላይ እየሸጥን እንደሆነ ያሳየናል። ባለሀብቶች ሀብታቸውን የሚገነቡት በዝምታ ነው። ድሆች ግን ያገኙትን ጥቂት ሳንቲም ሌላውን ለማስደመም ያጠፉታል። አስታውሱ፣ ሰዎችን ለማስደመም ብለህ የምትገዛው ዕቃ አንተን ለድህነት ሲዳርግህ፣ አንተ ያስደመምካቸው ሰዎች ግን ያን አይረዱህም። እውነተኛ ክብር የሚመጣው ከኪስ ሙሉነት እንጂ ከልብስ ውድነት አይደለም። ራስን መሆን ሲያቅትህ ድህነት በደጃፍ ላይ ድንኳኑን ይተክላል። ገንዘባችንን ለእዩልኝ ስናባክንና ኪሳችን ሲጎድል ቀጥሎ የምናደርገው ነገር ደግሞ ሌላኛውን የድህነት መገለጫ ነው። ለደረሰብን ኪሳራና ለኪሳችን ባዶነት ተጠያቂ የምናደርገው ሌላ ሰው መፈለግ እንጀምራለን። ሶስተኛው የድህነት ማግኔት ደግሞ የጥቁር ጣት አባዜ ወይም ደግሞ ሌላውን መውቀስ። ድህነት መልእክተኛ ሲልክ መጀመሪያ ሰበብን ያስቀድማል። ሰዎች ለድህነታቸው መንግስትን፣
ቤተሰብን አሊያም እድልን ይወቅሳሉ። ቢል ጌትስ ግን አንድ እውነታን ቁልጭ አድርጎ አስቀምጦታል። ድሃ ሆነህ መወለድ ያንተ ጥፋት አይደለም፣ ድሃ ሆነህ መሞት ግን ያንተ ጥፋት ነው ይላል። ጣታችንን ወደ ሌላ ሰው በጠቆመን ቁጥር የህይወታችንን ቁልፍ ለዛ ሰው አሳልፈን እየሰጠን ነው። ስኬት የሚጀምረው ለህይወቴ ሙሉ ኃላፊነት የምወስደው እኔ ነኝ ብለን ስናምን ብቻ ነው። ይህ የወቀሳ በሽታ የሰዎችን የመለወጥ አቅም ሽባ የሚያደርግ መርዝ ነው። ቤተሰቦቼ ስላልተረዱኝ ነው፣ ሀገሪቱ ስላልተመቸችኝ ነው፣ እድል ስላልቀናኝ ነው እያልን ስንዘረዝር እጃችን ላይ ያለውን የመስሪያ ጉልበትና የማሰቢያ አእምሮ ረስተነዋል። እስቲ ልጠይቃችሁ፣ ሌላውን በመውቀስ ብቻ ህይወቱ የተቀየረ አንድም ሰው አይታችሁ ታውቃላችሁ? የለም። ምክንያቱም ወቀሳ ምንም አይነት መፍትሄ አያመጣም። እንዲያውም ወቀሳ በበዛ ቁጥር በውስጣችን ያለው ተሸናፊነት እየሰረጸ ይሄዳል። ስኬታማ ሰዎች ግን ችግር ሲገጥማቸው ማንን ልውቀስ ሳይሆን ከዚህ ምን እማራለሁ፣ ምንስ ማድረግ እችላለሁ ብለው ራሳቸውን ይጠይቃሉ። ለውጥ የሚጀምረው ከውጭ ሳይሆን ከውስጥ ነው። የራሳችንን ኃላፊነት መውሰድ ሲያቅተን አእምሮአችን አዲስ ነገር መፈለጉን ያቆማል። ሁሉንም አውቃለሁ ወይም እኔን አይመለከተኝም በሚል አስተሳሰብ ውስጥ እንዘፈቃለን። ከወቀሳ ቀጥሎ የሚመጣው ድህነትን በሚስማር አጥብቆ የሚመታው ልምድ ደግሞ አእምሮን አለመመገብ፣ መማርን ማቆም ነው። አራተኛው ነጥብ ላይ ብዙዎች ትምህርት ሲጨርሱ አብሮ የሚቆመው ድህነትን የሚያፋጥነው የእውቀት ድርቅ ምን እንደሆነ በጥልቀት እናያለን። ብዙዎቻችን ትምህርት ቤት ስንጨርስ መማር ያበቃ ይመስለናል። ነገር ግን እውነተኛው የህይወት ትምህርት የሚጀምረው ከዚያ በኋላ ነው። ጊዜ የለኝም እያልን ሰዓታትን በማህበራዊ ሚዲያና በፊልሞች ላይ እናጠፋለን። ነገር ግን በቀን 10 ገጽ መጽሐፍ ለማንበብ እንሰንፋለን። ቤንጃሚን ፍራንክሊን እንዲህ ይላል፣ በእውቀት ላይ የሚደረግ ኢንቨስትመንት ሁልጊዜ ከፍተኛ ወለድ ያስገኛል። አእምሮህን ካልመገብከው ኪስህን ሊመግብልህ አይችልም ይላል። ዓለማችን በየቀኑ እየተለዋወጠች ነው። ዛሬ የምናውቀው ዕውቀት ነገ ላይ ሰራ ይችላል። ሁሉንም አውቃለሁ ማለት ደግሞ የድህነት ትልቁ ምልክት ነው። ብዙ ሰዎች ለሰውነታቸው ምግብ ለማግኘት በሺዎች የሚቆጠር ብር ያወጣሉ። ለአእምሮአቸው ግን አንዲት መጽሐፍ ለመግዛት ይከብዳቸዋል። አስታውሱ፣ ገቢው የሚጨምረው የእርሱ አእምሮ ሲጨምር ብቻ ነው። አዲስ ክህሎት ካልተማሩ፣ አዲስ መረጃ ካላገኙና አስተሳሰቡን ካላሳደጉ የገቢው መጠን ባለበት መቆሙ አይቀሬ ነው። ሀብታም ሰዎች ከመዝናኛ ይልቅ በትምህርት ላይ ጊዜያቸውን ያጠፋሉ። ብዙዎች ግን ከትምህርት ይልቅ በመዝናኛ ላይ ጊዜያቸውን ይጨርሳሉ። ዛሬ የምታነቧቸው አንዲት ገጽ ነገ ለምትገነቡት ህልም ትልቅ መሰረት ናት። ወደ መጨረሻውና እጅግ ወሳኝ ወደ ሆነው ነጥብ ስናልፍ ሳናውቀው ህይወታችንን የሚመርዙብንን አሉታዊ ሰዎች ተጽዕኖ እናያለን። ይህ ነጥብ ምናልባትም እስካሁን ያየናቸውን ነጥቦች በሙሉ አፍርሶ ድህነት ውስጥ ሊያቆየን የሚችል አደገኛ ልምድ ነው። የአምስቱ ሰዎች ተጽዕኖ ወይም ከአሉታዊ ሰዎች ጋር መዋል። የመጨረሻውና ወሳኙ ነጥብ የምንውልባቸው ሰዎች ናቸው። ጂም ሮን አንተ የምትውልባቸው የአምስቱ የቅርብ ጓደኞችህ አማካይ ነህ ይላል። ከአምስት ተስፋ የቆረጡና ስለ ችግር ብቻ የሚያወሩ ሰዎች ጋር የምትውል ከሆነ ስድስተኛው ተስፋ የቆረጠ ሰው አንተ ትሆናለህ። ችግር ተላላፊ በሽታ ነው። ስለዚህ በዙሪያ ያሉ ሰዎች የሚያወሩት ስለ እድገት፣ ስለ ስራና ስለ መፍትሄ እንዲሆን ጥረት አድርግ። አንዳንዴ የምንወዳቸው ሰዎች እንኳን ሳያውቁት የድህነት ሰንሰለት ሊሆኑብን ይችላሉ። አይሆንም፣ አይሳካም፣ ቶው ምን ያደክማል የሚሉ ቃላት ከሚወረውሩብን ሰዎች ጋር በቆየን ቁጥር ያንተም መንፈስ ጥንካሬ እየዛለ ይሄዳል። ስኬታማ ለመሆን የግድ ስኬታማ ሰዎች አካባቢ መገኘት አለብህ። እነሱ ስለ አዳዲስ ሐሳቦች ያወራሉ፣ አንተን ያበረታቱሃል፣ ከውድቀትህ እንድትነሳ ይረዱሃል። ብዙዎች ግን ስለ ሰዎች ያወራሉ፣ ሰዎችን ያማሉ፣ ሌላው ሲወድቅ በማየት ደስታ ያገኛሉ። በዙሪያ ያሉ ሰዎች ስትቀይር የምታየው ዓለምና የምታገኘው ውጤት አብሮ ይቀየራል። ጎታች ጓደኞችን መያዝ እግር ላይ ከባድ ድንጋይ አስሮ ለመሮጥ እንደመሞከር ነው። እንግዲህ ወዳጆቼ፣ ድህነት እርግማን ሳይሆን እኛ በየቀኑ የምናደርጋቸው ትናንሽ ምርጫዎች ውጤት ነው። ነገ ማለትን ስናቆም፣ ለሰው እይታ መኖር ስንተው፣ ኃላፊነት ስንወስድ፣ መማር ስንቀጥልና ትክክለኛ ጓደኞችን ስንመርጥ የሀብት በር መከፈቱ አይቀሬ ነው። ጉዞው ረጅም ሊሆን ይችላል፣ ነገር ግን የመጀመሪያውን እርምጃ ዛሬ መጀመር የግድ ነው። ዛሬ ካየናቸው 5 ነጥቦች ውስጥ የእናንተን ሕይወት ይበልጥ የጎዳው የትኛው ነው? የትኛውንስ ለመለወጥ ወሰናችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሚወዱት ሰው ሼር በማድረግ የለውጥ ምክንያት ይሁኑ። እንደዚህ አይነት የህይወት ለውጥ ትምህርቶችን እንዳያመልጧችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።